ሻሎም ሻሎም የጌታ ልጆች የቲክቶቦች ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ናችሁ? አንድ ነገር ዛሬ ይዤላችሁ መጥቻለሁ። እሱ ምንድነው? ሕይወታችሁን ለከፋ ፍጻሜ ለመጨረሻ ውርደትና ውድቀት ሊያዳርጉ የሚችሉን አስተውሳችሁ ታውቃላችሁ? በሕይወታችን ውስጥ ዛሬ ከኛ ጋር ያሉ እስካሁን ከኛ ያልተለዩ ያልተቋረጡ ነገር ግን ፍጻሜዎቻችን ሊያበላሹ የሚችሉ በእግዚአብሔር መንግስት ባለዕዳ ሊያደርጉ የሚችሉ በጣም የከፉ ነገሮችን አስተውሳችሁ ታውቃላችሁ? እነዚህ ነገሮች ከእናንተ ጋር እስካሁን እየቆዩ ነው፣ እስካሁን አሉ። ነገር ግን እንዴት ባለ መልኩ ነው እነዚህ ነገሮችን ከህይወታችን የምናስወግደው? ደግሞ ምንድናቸው? ለከፋ ፍጻሜ፣ ለከፋ መከራ፣ ለጨለማ ሊያደርጉ ይችላሉ። ከነዚህ ነገሮች በስተጀርባ የሰይጣን እጅ አለ። ምንድናቸው እነዚህ? የመጀመሪያው መልሶቻቸውን የምናውቅባቸውን ፈተናዎቻቸውን ያለመስራት። መልሶቻቸው ይታወቃል፣ ኦልሬዲ ይታያሉ፣ በእጃችን ነው ያለው መልሶቻችን። ለምሳሌ አንድ ነገር ላስታውሳችሁ። ነገ ወደ አገልግሎት አለን እንበል። መጸለይ እንደሚገባን፣ ማንበብ እንደሚገባን፣ የእግዚአብሔርን ፊት መፈለግ እንደሚገባን በጣም ቀላል ምሳሌ ነው። ነገር ግን ይሄንን መልሱን እያወቅን መታው በጣም አላስፈላጊ ነገር ነው። ኃጢአት ሰርተን ይሆናል፣ ነገር ግን ንስሐ መግባት አስፈላጊ እንደሆነ እናውቃለን። ይህንን ነገር ያለማድረግ ለከፋ ችግር፣ ለከፋ ፍጻሜ ያዳርገናል። ሁለተኛው ነገር ደግሞ ምንድነው? የዛሬን ስራ ለነገ ማሳደር። አገባለሁ፣ ነገ እሰራለሁ፣ ነገ ይዘምራለሁ፣ ነገ ይሰብካለሁ፣ ነገ ድሆችን እረዳለሁ፣ ነገ አስረትን እከፍላለሁ። ነገ ማለት አሁን ስላልተመቸኝ ማለት አሁን ላላችሁበት ህይወት አላስፈላጊ ቆጠሩ የእግዚአብሔርን ስራ አለመስራት፣ መመለስ ካለብን ነገር አለመመለስ፣ ዛሬ ማድረግ የተገባንን ስራ ለነገ ማሳደር፣ መልካምን ስራ አውቁ ያለመስራት ኃጢአት እንደሆነ እግዚአብሔር ቃል ይነግረናል። ይህን ነገር በጣም አውቁ፣ በጣም አስፈላጊ ነው። ሌላው ፍርሃት። ወዳጆቼ ፍርሃት የሰይጣን ቀስት ነው፣ የሰይጣን መልእክተኛ ነው። ፍርሃት ከእናንተ ይልቅ የሚወግነው ጠላቶቻችሁን ይወግናል። ጠላቶቻችሁ ዲያብሎስ አትችሉም ይላቸዋል፣ ፍርሃታችሁም ደግሞ አትችሉም ይለናል። ስለዚህ ፍርሃት ከእግዚአብሔር አይደለም፣ ፍርሃት የእናንተ አይደለም በኢየሱስ ስም። ስለዚህ ፍርሃቶቻችሁን አስወግዱ። ተሳካስ ከተበላሸስ ካልሆነስ የሚለው አጋንንታዊ እጀታ ያለበት ነውና ፍርሃቶቻችን ማስወገድ አለብን። ሌላው የራስን ህይወት ትተው። አንድ ሰው በራስ በሽታ እያለ፣ በኃጢአት ልምምድ ውስጥ እያለ፣ በመከራ ውስጥ እያለ አያነብም፣ አይጸልይም፣ አይቀደስም፣ ግን ትኩረቱን ሙሉ በሙሉ በሌሎች ላይ ማድረግ። የራሱ የሆነ መሰዊያ ፈርሷል፣ ከእግዚአብሔር ጋር ያለው ህብረቱ ደክሟል፣ ግን በሌላ ቦታ እንደ ቀናተኛ እንደ ጀግና ያሰኘዋል፣ ያደርገዋል። ስለዚህ ሌሎችን ይተርባል፣ ይናገራል፣ ይሳደባል፣ በዚህ በሚዲያ ላይ አስተያየቶችን ይጽፋል፣ ግን ቤቱ ፈርሷል፣ መሰዊያው ፈርሷል፣ ከእግዚአብሔር ጋር አይደለም። የወንድማማችን ፍቅር ጥሏል፣ ቤት እንደወደቀ ያስብ የተባለውን እግዚአብሔርን ቃል ዘንግቷል። ወዳጆቼ ብዙዎቻችን ከራሳችን በበለጠ በሌሎች ላይ በመስራት የተሳካን የምንመስል ሰዎች። ወዳጆቼ በራሳችን መስራት አለብን፣ መጸለይ አለብን፣ መንበብ አለብን። ያ ከሌለ በውድቀት ውስጥ እንዳለን ማወቁ በጣም አስፈላጊ ነው። ሌላው የምቾት ክልሎቻችን መልቀቅ። አለመልቀቅ ነገ ለከፋ ችግር ያዳርገናል። የእኛን ህይወት ጥለን በሌላው ህይወት ብቻ ላይ መንጠላጠል ነገ ለከፋ ችግር ያዳርገናል። ከፍርሃት ምክንያት ዛሬ የተገባውን ተግባር ያለመፈጸም ነገ ለከፋ ችግር ያዳርገናል። ስለዚህ የምቾት ክልሎቻችን መተውና እርምጃ በመውሰድ ወደ እግዚአብሔር ፍቃድ መጓዝ አለብን። ለመንፈስ ቅዱስ መታዘዝ አለብን። 40 ቀንና 40 ሌሊት ይጾምና ይጸልይ ዘንድ መንፈስ ቅዱስ ወደ ምድረ በዳ ወሰደው ነው የሚለው። አያችሁ፣ መንፈስ ቅዱስ ከምቾት ክልል
ከእግዚአብሔር ጋር ወደሚገናኝበት የአብን ድምፅ ወደሚሰማበት በመላእክቶች የሚገለገልበትን ቦታ ወሰደው። ምድረ በዳ ጥሩ አይደለም። ምድረ በዳ የመከራ ስፍራ ነው። ኢየሱስ ግን ወደዛ ተወ። ዛሬ የምቾት ክልሎቻችን ማንተው ከሆነ ታላቁን የአምላክ መገለጥ የክብሩን ኃይል ማግኘት አንችልም። እግዚአብሔር ቃሉ ብርሃን ብዙ አይበራልንም። ፕሊስ መልቀቅ አለብን። ሌላው መንፈሳዊ ድካም፣ ከመንፈሳዊ ድካም መላቀቅ አለብን። መንፈጅቷል፣ ስጋ ግን ደካማ ነው ተብሎ የተጻፈው የእግዚአብሔር ቃል በእኛ መሆን ይህንን ቃል በማሰብ እርምጃ መውሰድ አለብን። የእግዚአብሔር መንፈስ ኦልሬዲ ተዘረዳን ሊያግዘን ነፃ ሊያወጣን የእግዚአብሔር መንፈስ ያው ነው። እኛ ግን ወደ ፈተና እንዳትገቡ ትጉና ጸልዩ የተባለውን በዚህ በመጨረሻው ዘመን ያንን ቃል በመከታተል በትጋት መጸለይ፣ በትጋት መንፈሳዊ ድካሞቻችን ማስወገድ አለብን። ሌላው ትዕቢትን መተው፣ እኔ ያውቃለሁ ከማለት እኔ ይረዳለሁ ማንም ሊመክረኝ አይገባም የማለት አቃቀር ማውጣት፣ ትችትን፣ ስድብን፣ እርግማንን ከህይወታችን ማራቅ፣ በተቻለ መንገድ ቅን፣ ትሁት፣ ፈሪሃ እግዚአብሔር ያለው ሰው መሆን በጣም አስፈላጊ ነው። ሌላው ስንፍናና ቸልተኝነት። ስንፍናና ቸልተኝነት ገዳይ መርዝ ናቸው። ወዳጆቼ ሰው በስንፍና ከተጠ በእግዚአብሔር ላይ የትችት ቃል ከመናገር ወደኋላ አይልም። ታላላቆችን ከማዋረድ ወደኋላ አይልም። በሰነፎች ልብ የሚቀመጠው እግዚአብሔር ሳይሆን ሰይጣን ነው። ሰነፎች በባህሪያቸው እግዚአብሔርን የለም ለማለት ወደኋላ አይሉ መጽሐፍ ቅዱስ እንደሚናገር ተመልከቱ። ስለዚህ ስንፍናና ቸልተኝነትን መተው አለብን። ምክንያቱም የነዚህ ውጤቶች በጣም የከፉና መራራ ናቸው። የመጀመሪያው ውጤቱ ምንድን ነው? ከተስፋው መዘገየት ነው የሚሆነው። ከተስፋው ፍጻሜ መዘገየት ነው። ሌላው ደግሞ ለከፋ ፍጻሜ መደረግ ነው። ስለዚህ ፕሊዝ በጌታ በኢየሱስ ስም በሕይወታችን ለከፋ ፍጻሜ ሊያዳርጉን ከሚችሉ ነገሮች መጠንቀቅና እርምጃ መውሰድ አስፈላጊ ነው። ተባረኩ። አሜን።